በመጨረሻ የምናነሳው እንግዲህ አርሰናልን ጉዳይ ነው። ከዌስትሃም በለንደን ደርቢ የሚያደርጉት ጨዋታ በጣም በትልቁ የሚጠበቅ ጌም ነው። ይሄ አርሰናል ለሊጉ ዋንጫ ነው፣ ዌስትሃም ደግሞ ላለመውረድ የሚያደርጉት በመሆኑ ነው በጣም የሚጠበቀው። አንዳንዶች አርሰናል ይሄንን ጌም ካሸነፈ በሊጉ ገና ተጨማሪ 2 ጨዋታ ማድረግ ቢቀረውም ዋንጫ እንዳነሳ ሊቆጠር ይገባል የሚል መከራከሪያ ሲያቀርቡ ሰምቻለሁ። መነሻው አንዱ በርንሊ ያው እንግዲህ ቀጣይ ተጋጣሚው ነው፣ ወርዷል፣ ችግር አይፈጥርበትም ነው። ሌላው ተጋጣሚው ክሪስታል ፓላስ ነው። ኮንፈረንስ ሊግ ዋንጫ ላይ ኦሬዲ ደርሰዋል ፍጻሜ። ከወሳኙ ጨዋታ ጥቂት ቀናት በፊት ነው በነገር ላይ አርሰናልን የሚገጥሙትና የግድ ደግሞ ለዚህ የግድ ተጫዋቾቻቸውን ሮቴት ማድረግ ይፈልጋሉ። መነሻው ጉዳትንም የተለያዩ ነገሮችንም ረፍትንም ታሳቢ ያደረገ ሊሆን ይችላል የሚል ነው። ይሄ ደግሞ እንግዲህ ለአርሰናል ይጠቅማል የሚል አስተያየት ነው እንዲሰጡ የሚያስገድዳቸው። በዚህ መነሻ ይመስላል የነገው ጨዋታ ለአርሰናል የዋንጫ እህል ነው የሚል ነገር የሚያነሱት። በአንጻሩ ዌስትሃም እንግዲህ አስቸጋሪ ቢሆንም በዚህ ሰዓት 1.3 ነጥቦችን መውሰድ ከቻለ ከአርሰናል ባለመውረድ ጉዞ ላይ ትልቅ ተጽዕኖ የሚኖረው ነጥብ ነው በዚህም በኩል ስታየውና በእርግጥ የሚፋለመው ከቶተናም ጋር ነው ላለመውረድ። ሁለቱ ናቸው የተያዙት። ቶተናም ደግሞ ባለፉት 2 ጌሞች ላይ መሻሻል አሳይቷል። ነገር ግን እነርሱ ስለተሻሻሉ ዌስትሃም ጥረቱን ያቆማል የሚል ሐሳብ ግን የለም ያለምንም ጥርጥር። እንዲያውም ከራሳቸው ጨዋታ በተጨማሪ ሰኞ ሊድስ ቶተናም ላይ የሆነ ነገር እንዲፈጥርላቸው ይጠብቃሉ የሚል መረጃ ወጥቷል ዌስትሃሞችን በተመለከተ። በእርግጥ በዛሬው ጨዋታ ሁሉንም ነገር ይሞክራሉ ተብሎ ነው የሚጠበቀው። ደጋፊያቸው ከመቼውም በላይ ዝግጁ ስለመሆኑ ነው የተነገረው። በጣም የተለየ ዝግጅት አድርገው ወደዚህ ጌም ይመጣሉ ተብሏል። ተጫዋቾቹም ቢሆኑ ከኋላ እንግዲህ በቀድሞ የአርሰናል ተጫዋች ማቭራፓኖስ ይሄ የታወቀ ተከላካይ ነው። አማካይ ላይ ደግሞ ጨዋታ ለመቆጣጠር በሚሞክረው ፈርናንዴዝ፣ እንዲሁ በካውንተር ደግሞ የቦንንና ካስቴላኖስን የቀደመው በጎ ነገሮችን ተስፋ አድርገው ይገባሉ የሚል መረጃ ነው እየወጣ ያለው በዌስትሃም በኩል። በተለይ እንግዲህ ጠንክረው በመከላከሉ ረገድ የተለየ ስትራቴጂ ነድፈው ኑኖ ስፕሪቶ ሳንቴስ ይመጣሉ የሚል መረጃ ወጥቷል። ከባለፈው የብሬንትፎርድ 3-0 ሽንፈት የተሻለ ውጤት ማምጣትን አላማም አድርገው ነው ወደዚህ ሜዳ የሚመጡት ተብሏል። በአርሰናል በኩል ግን ብዙ በጎ ነገሮች አሉ። በቡድኑ በጣም ትልቅ መነሳሳት ነው ያለው። ከሁለቱ የሊግ ተከታታይ ሽንፈቶች በኋላ እንግዲህ ኒውካስልን፣ ፉላምን አሸንፈው የወሰዱት 6 ነጥብ በጣም ቫልዩብል ነበር ታውቃለህ። ያን ተከትሎ ደግሞ የሲቲ ነጥብ መጣል ምን ያህል ልዩነት እንደፈጠረላቸው አይተናል። በ5 ነጥቦች ነው እንዲመሩ ያስቻላቸው ለአሁኑ። ሲቲ ተስተካካይ ጨዋታውን ቢያሸነፍ እንኳን የሁለት ነጥብ ልዩነት አለ። 2 ነጥቡ በጣም ጠቃሚ ነው። ይሄ ያለ ጥርጥር ነገሮችን በቀጣይ በራሳቸው እንዲወስኑ ነው የሚያስችላቸው አርሰናሎችንና በዚህ ላይ በቡድን ውስጥ እንደነገርኩ ከሰሞኑ የተፈጠረው መነቃቃት ምንም ነገር የማድረግ አቅም አለው ነው የሚሉት መገናኛ ብዙሃንና ቻምፒየንስ ሊግ ፍጻሜ ገብተዋል። ስለ ዋንጫ ማሰብ አርሰናል ቤት እንግዲህ አሁን ጠንክሮ ነው የመጣውና የተጫዋቾች፣ የስታፎች፣ የደጋፊዎች ሙድ በጥሩ ጎኑ ነው ጣሪያ ነክቷል የተባለው። ቡድኑ እንግዲህ ዋንጫዎችን እያለመ እየተጫወተም ነው የሚገኘው። የተጎዱ ተጫዋቾች በሙሉ መመለሳቸው ቡድኑን ጠቅሞታል። የተወሰኑ የአርቴታ ለውጦችም ምን ያህል ልዩነት ፈጣሪዎች እንደሆኑ በሉዊስ ኬሊ አይተነዋል። በነገር ላይ በዚህ ጨዋታ ላይ ባለፉት 2 ጨዋታዎች ላይ የተጠቀማቸውን ተጫዋቾች ለሶስተኛ ተከታታይ ጊዜ ይጠቀማል ወይስ የሚለው የብዙዎች ጥያቄ ሆኖ መጥቷል። በዚህ አጋጣሚ መገናኛ ብዙሃን ግን ያለ ጥርጥር 2 ወይም 3 በትንሹ ለውጦች ያደርጋል አርቴታ የሚል ግምት እያስቀመጡ ነው የሚገኙት። በስም ሲጠቅሱ በለውጡ ላይ ሉዊስ ኬሊን አንድ ያነሳሉ፣ ኤዜን ምናልባት ያነሱታል። ከዛ ውጪ ደግሞ ካላፊዮሪም ወደ ተጠባባቂ ወንበር ሊወርድ የሚችልበት ግምት አለ ነው የሚሉት። ይሄም እንግዲህ ለሂንካፔ፣ ዙቤሜንዲና ኦዴጋርድ የመሰለ ፍትል ለመፍጠር ነው በሚል እያነሱ ነው። አርቴታ እንግዲህ ከቻምፒየንስ ሊግ ጨዋታ በፊት ተሰላፊዎቹን ለመወሰን እጅግ በርካታ ነገሮችን በአይፓዱ ላይ እንደሞከረ አስታውቆ ነበር። ታስታውሳለህ? በጣም ብዙ ጊዜ አንስቼ ጥያለሁ አለ። የተለያዩ ስብጥሮችን ነበር ስሞክር የነበረው ባሰላለፍ ረገድ ብሏል። በመጨረሻ ግን ስሜቴን በመከተል በድጋሚ የፉልሃሙን ላይንአፕ አትሌቲኮ ጨዋታ ላይ ደግሜዋለሁ ብሏልና ያልተሰለፉ ተጫዋቾችን ግን ላለመሰለፋቸው ምክንያት ስለሚያስፈልጋቸው በግልጽ በዚህ ጉዳይ ላይ ጠርቻ አናግሬያቸዋለሁ ብሏል። እንግዲህ ይቅርታ አይደለም የጠየቃቸው አናግሬያቸዋለሁ ብሏል። ይሄንን ሲገልጽላቸው አንዳንዶች እንደው መተው በተከሻ እንዳቀፉና እንደሳሙት ሁሉ የሚገልጽ አስተያየት ነው የወጣው በጊዜው። በዚህ ጨዋታ ላይ ግን ምን ይወስናል የሚታይ ነው የሚሆነው። በነገው ጨዋታ ባለፉት 2 ጨዋታዎች ላይ የተሰለፉት ተጫዋቾች አንድም ጎል እንዳልገባባቸው ግን ልብ ማለት የሚገባ ይመስለኛል። የካላፊዮሪ፣ ኤዜ፣ ትሮሳርድና ዮክሬሽ የግራ መስመርም ጥምረት ጥሩ መሆኑ በማሳያነት ይቀርባል። በነገር ላይ ከቁጥሮች አንፃር አርሰናል ከኤቨርተን 40 ጨዋታዎች ቀጥሎ በሊጉ በከፍተኛ ሁኔታ ያሸነፈው ዌስትሃምን ነው። 38 ጊዜ ያሸነፈው
እና አምናና ካቻምና በጥቅሉ 11-2 በሜዳቸው ዌስትሃሞችን አቋቸዋል። በርግጥ ግን 23-24 ላይ ኳንጫ ያራቋቸው ዌስትሃሞች ናቸው። ታስታውሳለህ አይደለ? ኤምሬትስ ላይ አቻ በሜዳቸው ደግሞ 2-0 አሸንፈዋቸው ነበርና ዘንድሮ ግን ችግሩ ከአርሰናል ጋር ብቻ ሳይሆን በአምስቱም የለንደን ተጋጣሚዎቻቸው ዌስትሃሞች በሜዳቸው ጭምር ተሸንፈዋልና አርሰናል ነገ ካሳካው 6ኛ የለንደን ቲም ያሸነፋቸው ይሆናል በሚል መረጃ ወጥቷል። ሳካ ዌስትሃም ላይ 5 ጎልና 4 አሲስት አለው። ዮክሬሽ ደግሞ ባለፉት 12 የሊግ ጌሞች ላይ 9 ጎሎች አስቆጥሯል። ሁለቱ እንግዲህ አስፈሪ ናቸው። ለዌስትሃሞች በጣም አስፈሪ ሊሆኑ እንደሚችሉ ግምት ትወስዳለህ። ቦዌን ከሰሞኑ ጎል ባይቀናውም እንግዲህ 7 አሲስት በ6 የሜዳቸው ጨዋታዎች ላይ አድርጓል። ኦፕታ 58% የማሸነፍ ዕድል ለአርሰናል ሰጥቷል። 19% ለዌስትሃም ነው የሰጠው። ዌስትሃም ከሊጉ ይወርዳል የሚል ዕድልም 80.35% ተሰጥቶታል። በጣም ተቃርቧል እንግዲህ የሚል ነው ይሄ ቁጥር። የዌስትሃም ደጋፊዎች እንወርዳለን የሚል ስጋታቸው የበዛ ቢሆንም አንድ ነገር ግን ከዚህ ጨዋታ እንጠብቃለን በሚልም ተስፋ ሲያደርጉ ይታያል። በአንጻሩ ግን ለአርሰናሎች ይሄ ጨዋታ የዘንድሮ ስኬታቸውን የዋንጫ አጥማቸውን የሚወስን ቁልፍ ጨዋታ ነው በሚል በርካቶች እያነሱት ነው የሚገኘው። ግምቶች እንዳልኩት ኦፕታን ጨምሮ በርካቶች ለአርሰናል በተለይ የተፈጠረው መነቃቃት በጣም አርሰናልን ይጠቅመዋል የሚል ሐሳብ ነው እየተነሳ ያለው። ፈታኝ ጌም ነው። እኔም አርሰናል 1-2 ጎሎች አግኝቶ የማሸነፍ አቅም ይኖረዋል የሚል ግምት አለኝ። በአካል ከባድ ጌም ነው ዴቭ። ይሄ ጨዋታ በጣም ፈተናው የበዛ ነው፣ ግን አርሰናል ያሸንፋል ብሎ ከመገመት ውጪ ሌላ አማራጭ ያለ አይመስለኝም። እኔም በእንደዛ አይነት መልኩ ነው አርሰናል ጨዋታውን ሊያሸንፍ ይችላል ብዬ ማስበው። በጣም በመቸገር ውስጥም ቢሆን በሆነ ታምራዊ ነገር አርሰናል አሸንፎ የሚቀጥል ይመስለኛል። የዌስትሃም ግን በሊጉ ለመቆየት ለሚያደርገው እንቅስቃሴ ከዚህ ጨዋታ ግዴታ ነጥብ ማግኘት እንዳለበት ታስባለህ። ብርቱ ፉክክር ይኖራል፣ ግን አርሰናል ያሸንፋል የሚለውን ግምት ነው የሚሰጠው። ያ ክላሲኮ ነንሲ ማድሪድ ቤት የተፈጠሩ ጉዳዮችም የዛሬው አጀንዳችን ነው ብለናል። የኤል ክላሲኮ ጨዋታ እንግዲህ ይጠበቃል ዴቭ። በመጪው እሑድ ወይም ነገ የሚደረግ ጨዋታ ነው። ከዚህ ጨዋታ አስቀድሞ ብዙ ነገሮች እየተነሱ ነው የሚገኙት። ባርሴሎና ውስጥ ብዙ ተስፋ ይደረጋል። ያው የተጎዱ ተጫዋቾች አሉ፣ እንደ ላሚን ያማል አይነት ተጫዋቾች ተጎድተዋል። ግን ቀድሞ ስራቸውን ስላጠናቀቁ ብዙም የነ ላሚን ያማል ጉዳት የሚያስጨንቃቸው አይመስልም። ከባርሴሎና አንጻር ሪያል ማድሪድ ቤት የሆነ ነገር ከተበላሸ የሆነ መንገዱን የሳተ ነገር ካለ ዴቭ ሁልጊዜም ያ ነገር እየተባባሰ ነው። ባርሴሎና ቤት የሆነ ችግር ካለ ሪያል ማድሪድ ቤት ሰላም ነው። ማድሪድ ቤት ሰላም ከሆነ ደግሞ ባርሴሎና ውስጥ የሆነ ችግር እንዳለ ብዙ ጊዜ ይነሳልና ነገሮች የሚጎሉት ስኬታማ ባልሆኑባቸው አጋጣሚዎች ነው። የሰሞኑ ደግሞ የሪያል ማድሪድ ሁኔታ የሩዲገር ከአልቫሮ ካሬራስ ጋር የፈጠረው ሰጣ ገባ፣ ኪሊያን ኤምባፔ ደግሞ የሪያል ማድሪድ ኮቺንግ ስታፍ አባላትን ተሳድቧል የሚል ነገር ከሰሞኑ ወጥቷል። ደግሞ የባለፈው የረቡ የፌዴ ቫልቬርዴ እና እንደዚሁም የሹዋሜኒ መጣላት እንደዚሁ ተነስቷል። ከዚህ ጋር በተገናኘ ምን ነገሮች ተነሱ? ያው ቅጣት ተላልፎባቸዋል። ሪያል ማድሪድ 500 ሺህ ዩሮ እንዲከፍሉ ውሳኔ አድርጓል። 2022 ላይ እንግዲህ ሹዋሜኒ ወደ ሪያል ማድሪድ ከመጣ ጀምሮ የቡድን አባላት ሆኖ እንደ ጓደኛ ሆኖ አብረው ነበሩ ይላል። ባለፈው ረቡዕ ጠዋት ግን ፌዴ ቫልቬርዴ አደገኛ የተባለን ታክል በሹዋሜኒ ላይ ወረደበት ይላል። እንደ ዲ አትሌቲክ መረጃ ዲ አትሌቲክ ከዋና ሰዎች እዛ ውስጥ ከነበሩ ሰዎች መረጃ አገኘው ብሎ ነው ይሄን የሚያነሳው። ነገር ግን ወዲያውኑ የቡድን አባላት ገቡበት፣ ነገሩ ተረጋጋ፣ ምንም የተፈጠረ ነገር የለም የሚል ነገርን ያነሳሉ። ሐሙስ ጠዋት ወደ ልምምድ ሲመጣ ፌዴ ቫልቬርዴ ሁሉንም ተጫዋቾች ጨበጠና ከዛ ሹዋሜኒን አለፈው ወይም እሱን ሳይጨበጠው ቀረ። ደግሞ እዛው ልምምድ ላይ ድጋሚ ጠንካራ የሆነ ቻሌንጅ ራሱ ፌዴ ቫልቬርዴ ሹዋሜኒ ላይ አደረገ። እነዚህ ነገሮች ሲያረግን ከሹዋሜኒ በኩል ምንም የአጸፋ ምላሽ አልተወሰደም የሚል ነገርን አለ እና እዛው ልምምድ ላይ ማለት ነው ወይም የልምምዱ ሌላኛው ክፍል ላይ ግን ሁለቱ ቡድኖች ወይም ለሁለት ተከፍሎ
ጨዋታ የማድረግ ነገር ነበር በሪያል ማድሪድ የኮቺንግ ስታፍ አባላት በኩል የአይነትን እንቅስቃሴ ለማሰራት ፈለጉ እና የሆነ የተፈጠረ ነገር መኖሩን ተከትሎ ሁለቱ አንድ ቡድን ውስጥ እንዲሆኑ አደረጉ ይላል መረጃው። ልክ ካለቀ በኋላ ግን ወደ መልበሻ ክፍል ከመሄዳቸው በፊት እዛው ላይ ምን አለው ይላል ፌዴ ቫልቬርዴ፣ እድለኛ ነህ ተቃራኒ ባለመሆናችን የሚል ነገርን አነሳ። ምንም ያለው ነገር የለም። ከዛ ወደ መልበሻ ክፍል ሄዱ። መልበሻ ክፍል ላይ እንግዲህ ሲያሰላስል የቆየ ይመስላል ሹዋሜኒ ወደ ተቀመጠበት ቦታ እንዲመጣ ይነግረዋል። ከዛ በኋላ ወዳለበት ቦታ እንዲመጣ ከጠየቀው በኋላ የመሳደብ አይነት ነገር ነበረውና ሹዋሜኒ ሰንዝሮ መቶታል የሚል ነገር አለ። ከዛ በኋላ ቫልቬርዴ በጣም በመናደድ ራሱን ከጠረጴዛ ጋር አጋጭቶ ራሱን እስከ መሳት አይነት ነገር ደርሷል ይላል። በዚህ ድርጊት በፌዴ ቫልቬርዴ ድርጊት ሁሉም ተደናግጧል፣ ራሱ ሹዋሜኒን ጨምሮ ይላል መረጃው። ከዛም ወደ ሆስፒታል ተወሰደ። ከዶክተሮች ጋር የሚሰሩ ነገሮች ተሰሩ። ወደ ቤቱ እንዲመለስ ሆነና የተፈጠረው ነገር ይሄ ነው። ያው ራሱ ነው ከተመታ በኋላ ራሱ ነው ራሱን ከጠረጴዛ ጋር ያጋጨው የሚል ነገር አለና በማግስቱ ሆሴ አንሄል ሳንቼዝ የቡድኑ ዳይሬክተር በጣም በብስጭት ሆነው ወደ መልበሻ ክፍል መተው ነበርና እንደዚህ አይነት የእርስ በርስ ጸብ፣ ይሄ እንደዚህ አይነት ፋይቲንግ ፍጹም ተቀባይነት የሌለውና እርምጃ እንደሚወስድ ቡድኑ ተናግሯል። ለሚዲያውም ደግሞ የተፈጠረው ኢሜጅ በጣም መጥፎ ስለመሆኑ ሰውየው ተናግረው ወጥተዋል የሚል ነገር አለና እንግዲህ ቅጣቱ የመጣው ከዛ ጋር ተያይዞ ነው። ስለዚህ ፕሮሰሱ ላይ በሙሉ ጥፋተኝነት የምታየው ፌዴ ቫልቬርዴ ላይ ነው አይደለ? ያ ታክሎቹም ተደጋጋሚ ታክሎቹም anyway ኦኬ ያ እና የማይቻል ነው ይላል አሁን መረጃው ዴቭ። ሁለቱን ከሰመር በኋላ ወይም በኢትዮጵያ ከክረምት በኋላ በአንድ ቡድን ውስጥ ሁለቱን ለማቆየት የሚቻልበት ጊዜ ላይ አይደለም ሪያል ማድሪዶች ያሉት፣ ከሁለት አንዱ መምረጥ አለባቸው የሚል ነገር እየተነሳ ነው የሚገኘው። እንግዲህ ከ10 እስከ 14 ቀናት ረፍት እንዲያደርግ ፌዴ ቫልቬርዴን ወስኗል ዶክተሮች። ስለዚህ በኤል ክላሲኮ የነገ ጨዋታም ላይ እንደማይሰለፍ ተረጋግጧል። አርቤሏ የቡድኑ አሰልጣኝ እነዚህ ሁሉ ነገሮች ሲፈጠሩ ሌሎች የኮቺንግ ስታፍ አባላት ነገሮችን ይሰራሉ እንጂ እሱ አንድም ነገር ላይ አልተሳተፈም የሚል ነገር አለና ይሄም ነገር መሆኑ የሪያል ማድሪድ ሰዎች ወይም ባለስልጣናት አልወደዱትም ተብሏልና እንግዲህ አንዳንድ መረጃዎችን ስንመለከት ነበረ ከ10% ያነሰ ነው ይሄ የቀድሞ የሪያል ማድሪድ የሊቨርፑል ተጫዋች በአሰልጣኝነት ቀጣይ ዓመት የመቆየት እድሉ ብሏልና 90% በሌላ አሰልጣኝ ይተካል የሚል ነገር አለ። ኦፕሬሽን ሞሪኖ ተጀምሯል የሚል ነገር ከሪያል ማድሪድ ጋር ተያይዞ እየተነሳ ነው። እንግዲህ ጆዜ እንደዚህ አይነት ያፈነገጠ ነገር ካለ በመቆንጠጥ የሚታወቁ አሰልጣኝ ናቸውና የማድሪድን ምናልባት መልበሻ ክፍል የማረጋጋት አቅም ካላቸው ጆዜ ሞሪኖ የ63 ዓመቱ ፖርቱጋላዊ ወደ ሪያል ማድሪድ የመምጣት ነገር አለ። የማድሪድ ሰዎች ከአሰልጣኝ ጆዜ ሞሪኖ ወኪሎች ጋር ንግግር ማድረግ ጀምረዋል የሚል ነገር እየተነሳ ነው። ከሆርጌ ሜንዴዝ ጋር ንግግሮች እየተደረጉ ነው የሚል ነገር አለ። አንድ የገረመኝ ነገር የሻቪ አሎንሶን አይተው ከሆነ በጣም ዲቴይል ነገሮችን ነው እንደሚያወራላቸው ቀድሞ ይታወቃልና አንዳንድ የሪያል ማድሪድ ተጫዋቾች እሱ በጣም ታክቲካል ነገሮችን እዛ መልበሻ ክፍል ውስጥ ሲያወራ እንደተየሆነ ያቀላፋሉ ቢል ነገር አይቻለሁ። ሙሉ ይዛሉ በቃ እንደተኛ አክት ያደርጋሉ ምናምን። ይሄ ምን ያክል የተሰበረ በአሰልጣኙና በተጫዋቾቹ መካከል የተሰበረ ነገር እንዳለ ይሄንን የሚጠግን ሰው ወደ ቡድኑ መምጣት አለበት። ራሱ ከ33 ሚሊዮን አልፏል አይደል? ኪሊያን ኤምባፔ ክለባችን ለቆ ይወጣ የሚለው እየተሰባሰበ ያለው ፊርማና ማድሪዶች ምን አይነት ውሳኔ ወስናሉ? እኔ አይመስልም ያው የዲሲፕሊን እርምጃ ምናምን ወስደው ኤምባፔን አይነት ተጫዋች ለቆ አይመስለኝም ካለው ብቃት አንፃር። ግን ሁልጊዜም ክለቦች ከግለሰቦች በላይ ስለሆኑ ደግሞ የሚፈጠር ነገር ካለ ማየት ያለብን ይመስላል። ግን ማድሪድ ቤት እየነፈሰ ያለው ንፋስ በጣም መጥፎ ነውና ብዙ ችግር እንዳለው ከማድሪድ ጋር በተገናኘ እየተነሳ ነው። ባርሴሎናዎች አዲስ ታሪክ ያስመዘግባሉ ዴቭ። ከዚህ ጨዋታ ነጥብ ማግኘት ከቻሉ እንዳነሳው አንድ ነጥብ ካገኙ ሻምፒዮን ሆናሉ፣ ካሸነፉ ሻምፒዮን ሆናሉ። በላሊጋው ታሪክ በኤል ክላሲኮ የላሊጋ አሸናፊነት ተወስኖ አያውቅምና ይሄ ለባርሴሎና በጣም በበጎ የተነሳ ጉዳይ ነውና ጨዋታውን የሚያሸንፉ ከሆነ ባርሴሎናዎች
የኤል ክላሲኮን ድል ተከትሎ እዛው እንግዲህ መጨፈር ወይም አቻም የሚወጡ ከሆነ እዛው ጭፈራውን ሊያቀልጡት ይችላሉ የሚል ነገር አለ። ግን ሜዳ ላይ የማድሪድ ተጫዋቾች ህብረትን ማሳየት አለባቸው የሚል ነገር አለና አሁን ዩኒቲ የሚባል ነገር በማድሪድ መልበሻ ክፍል የለም። አርቤሏን የማያወሩት ተጫዋቾች በቁጥር በዛ ያሉ ናቸው ተብሏል። ከአሰልጣኙ ጋር ቀጥታ ንግግር የላቸው ሙሉ ለሙሉ ንግግር ተጫዋቾች አሉ ያለ ነው። የማድሪድ ቤት ፖለቲካ በጣም ከባድ ነው ማለት ነው። ኤችዲ ብረን እንግዲህ በርከት ያሉ የዋንጫ አቅምን የሚወስኑ ጨዋታዎች እንዳሉ ነው ስናነሳ የቆየ ነው። ግምቶች አስቀምጠናል። እናንተም እስቲ ግምቶቻችሁን አስቀምጡ። ኤችዲ ስፖርቶች ነበረን መልሰን መጣለን እንግዲህ ከጨዋታዎች በኋላ እንደ ተለመደው በሰኞው ፕሮግራማችን ለዛሬው አበቃን።